የኔው ባለቤት ሽሊስቲ ይወደድ አብረሽኝ የምትኖሪ ከልብ እወድሻለሁ፣ ከልብ አፈቅርሻለሁ እና ቀሪ እድሜን ደግሞ ከአንቺ ጋር በመኖሬ በጣም ደስተኛ ነኝ። ሁሉ ነገር ዛሬ ውብ ነው ማለት ነው። አይኖችሽ፣ አፍንጫሽ፣ ከንፈርሽ እና ሁሉ ነገርሽ አይቼ መጥገብ አጥቶኛል። ከምልሽ በላይ በጣም የኛ ማሞሽራ የኛ ማሞሽራ የኛ ማሞሽራ የኛ ማሞሽራ የኛ ማሞሽራ የኛ ማሞሽራ እንኳን ደስ አላችሁ። ዛሬ እንግዲህ ሰርጌ ነው። በጣም ደስ ብሎኛል። እግዚአብሔርን ከልብ ማመስገን ፈልጋለሁ። ለዚህ ያደረሰኝ ከልጅነት እስከ እውቀት ድረስ መድረስ ችያለሁኝና ደስ ብሎኛል። ዛሬ ላይ እኔም እድሜ ደርሶ ለትዳር መብቃቴ ትልቅ ነገር ነው። እግዚአብሔርን ማመስገን ፈልጋለሁ። በመቀጠል ደግሞ እናት አባቴ፣ ቤተሰቦች፣ ከጎኔ ለነበራችሁ ሁላችሁም ደግሞ ከልብ ማመስገን ፈልጋለሁ። ከዛ ባለፈ ውዷ ባለቤቴ እርታዬ ከእንግዲህ በኋላ እንግዲህ ባለቤት ትሆናለችና እሷንም ማመስገን ፈልጋለሁ። ደስ ብሎኛል። እርታዬ ኑሪልኝ፣ እድሜ ጤናሽን እያብዛው። ከልብ እወድሻለሁኝ። ወደፊት እንግዲህ ቀሪ እድሜን ከአንቺ ጋር መኖር ነው የምፈልገው እና በጣም ደስተኛ ነኝ። አሁን ባለኝ ህይወት ደግሞ በጣም 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 ደስተኛ ነኝ። እወድሻለሁ፣ ከልብ አፈቅርሻለሁ። ጎቷነ ቢባክስቷ ልዩና ድንቅና ታፈቃተሯ እናቱነ ቢባባቱ አጎቱነ ቢባክስቱ ልዩነው ድንቅ ነው አፈጣጠሩ። ችቧይ ሞላ ወገቧ ችቧይ ሞላ ወገቧ አልሸት ነው ቀለቧ ችቧይ ሞላ ወገቧ ችቧይ ሞላ ወገቧ አልሸት ነው ቀለቧ ሰው ሰው ወረ ሰው ፈዟል። ኧረ ሚዲያው ሚዲያው ሁሉ ፈዟል። ጨዋታ ነው እንጂ ሌላ ምን ተይዟል? የሙሽራው ማማር የሚዜው ውበት የሙሽራው ማማር የሚዜው ውበት ልቤን አደረገው ዘርዘራው ልቤን አደረገው ዘርዘራው ሸብረብ አለች ምድር ሸብረብ አለች ምድር አለች ምድር ኦሆ ጋሽዬ ልጁን ሲድር ሸብረብ አለች ምድር አለች ምድር ኦሆ እምዬ ልጇን ስትድር ሸብረብ አለች ምድር አለች ምድር
ቀዘባ ያልቦስልሽ ተመለሽ በሕይወት ትልቁ ወሸባ ወሳኙ ነገር ወሸባ በፍቅር አምልኮ ወሸባ መጽናት በትዳር ወሸባ ከምንም በላይ ወሸባ። ያው በቅርቡ ከአገባሁኝ በኋላ ቶሎ እንደማንኛውም ሰው መውለድ ፈልጋለሁኝ። እግዚአብሔር ብሎ ደግሞ ልጅ እንደሚኖረኝ ማለት ተራጠረ እና ያው ከተጋቡ በኋላ ይሄ ደግሞ የህይወት መስመር ነውና ግዴታ ወደ ልጅ ደግሞ የምንመጣ ነው የሚሆነው። አንዳንድ ጊዜ ከሰርግ በኋላ ሲወልድ ልጅ በጣም ደስ ይላልና እቅድ አለኝ እኔም ማለት ነውና ዘላለሜን ደግሞ እንግዲህ ዘላለም ይኖር የለም በእርግጥ እድሜን ግን ከሩታዬ ጋር በመኖሬ በጣም ደስተኛ ነኝ እና ውዷ ባለቤቴ ደግሞ አምሮባት ተውባ ከምላችሁ በላይ በቃ ውብ ሆና ስላየኋት በጣም ደስ ብሎኛል እና ፊት ለፊቴ ላይ ቆማ ማለት ነው ላውራ አላውራ እያለች ትገኛለች እና እንኳን ደህና መጣሽ። እስኪ የኔ ውብ ባለቤት አታምርም? የምሬን እኮ ዛሬ ልዩ ቀን ነው ለእኔም ለሷም እና ደስ ብሎኛል። እንኳን ብየኔ ሆንሽ እንኳን ማገባሽ እና እኔ ብዙ ሰው ላይ ቪዲዮ አይቻለሁ እንዳማሩ ልጅ እና በጣም ነው የሚያምረው። እችልና ደግሞ ማለት ነው ይፈቀድልኝ ቢሆን አክል አንዴ ቬሎ ባለብሳት ደስ ይለኛል። ያው አንደኛ፣ ሁለተኛ፣ ሶስተኛ ዓመታችንን ስናከብር ከዚህ በኋላ በቬሎ ይሆናል። ለምን በጣም ስለሚያምርባት ማለት ነው። ቢፈቀድ ደግሞ ቀን በቀንም ባለብሳት ችግር የለም እና ይሄን ባለ ሚስቴ የወደፊት አብረሽኝ የምትኖሪ ከልብ እወድሻለሁ፣ ከልብ አፈቅርሻለሁ እና ቀሪ እድሜን ደግሞ ከአንቺ ጋር በመኖሬ በጣም ደስተኛ ነኝ። ሁሉ ነገር ነው ዛሬ ውብ ነው ማለት ነው። አይኖችሽ፣ ከንፈርሽ እና ሁሉ ነገርሽ አይቼ መጥገብ አጥቶኛል። ከምልሽ በላይ አምሮብሻል። አንተም በጣም ያማረብኝ ስለመናገር አንቺ ጎበዝ ከሆንሽ ለአንድ ደቂቃ እኔም ለአስር ሰዓት አያለሁ ተበላሽ ስላማረብሽ በደንብ በጣም አምሮብኝ ሌላው ጊዜ በተለየ በጣም ውብ ሆነሃል። አመሰግናለሁ። ያው አንቺ ስላለሽ ነው ውብ የሆንኩት ማለት ነው። እንግዲህ ከቅድም ጀምሮ ሳወያይህ የነበረችው ውዷ ባለቤቴ እሷን አታምራ ባይዘዌ በደንብ አትያለሽ አልፈቅድልህ እና እንግዲህ ወደ ፎቶ ሹታችን እየገባን እንገኛለን ማለት ነው። ልልባሌ ሆይ ልልባሌ ሆይ ልበሉለት ለዚህ ላይ ወጣት ልልባሌ ሆይ ልልባሌ ሆይ ልበሉላት ለዚህ ላይ ወጣት ልልባሌ ደመቀ ሰርጋቸው ልልባሌ ታውቀለጠ ልልባሌ ጭፈራው ምድራው ልልባሌ ምድር ተናወጠ ልልባሌ ለእናታቸው ደስታ ልልባሌ አባታቸው ብራ ልልባሌ ጨዋ ልጅ ያስመካ ልልባሌ ያስከብራል በእውነት ልልባሌ ሆይ ልልባሌ ሆይ ልበሉላት ለዚህ ላይ ወጣት አሽ ወይና አሽ ወይና አሽ ወይና ለሽ ትመጫለሽ
የቀብራራ ወይና ወግ ያሳዩን ዛሬ ወይና ለማለቅ ተድረስ ወይና የእናት ያባቷን ቤት ወይና ልትሰናበት ነሽ ወይና አሸ ወይና ነሽ ትመጫለሽ ነሽ ነሽ ጭባይ ሞላ ወገቧ ጭባይ ሞላ ወገቧ አልሸት ነው ቀለቧ ጭባይ ሞላ ወገቧ ጭባይ ሞላ ወገቧ አልሸት ነው ቀለቧ ሰው ወረ ሰው ፈዟል ኧረ ቢገው ጊዜ ሁሉ ፈዟል ጨዋታ ነው እንጂ ሌላ ምን ተይዟል የሙሽራው ማማር የሚዜው ውበት የሙሽራው ማማር የሚዜው ውበት ልቤን አደረገው ዘርዛራ ልቤን አደረገው ዘርዛራ አይደማ ተይደም አይደም ተይደም በማተዋ ለዳኜ በማተዋ ለዳኜ በማተዋ ለዳኜ በማተዋ ለዳኜ ግዳም ስራ ይበኝ ተሞሲ ተመለክ አበሮ ሲመታ ከሻው ሲረጋግ ጅሞ በደስታ እስኪ በጃጂ ጎም ጨብጨቦ በበት እስኪ ባባጂ ጎም ናገሮ በበት ይዞኝ ሙሽሮች ሁለቱም ወት ግደማም ተይደማ ዳየንም ገለሽ ግደም የተይደማ ግደማም ተይደማ ደስ የሚሰኙበት ወሸባ የራስን አምሳያ ወሸባ ወልደው የሚስሙበት ወሸባ ሳሩን ገብቶ በላው ወሸባ ቅጠሉን አመጣ ወሸባ ሙሽራው ሲመጣ ወሸባ አሻገዳው ወራሻገዳው ወራሻገዳው አሻገዳው አማንብሽ ወጣት ዋንነሽ አሻገዳው የቆንጆ ቆንጆ ናት ሁሉ መልከ መልካም መታደል ነው ከሷ ሁሉ ለመሳ በፍቅር ባንድነት ኑሩ ተሳስባችሁ ማጣትና ማግኘት እንዳይለያያችሁ አሻገዳው ወራሻገዳው ወራሻገዳው አሻገዳው አማንብሽ ወጣት ዋንነሽ ይጠቀለላል እንደሰጠው ወርዶ ወርዶ
ሂድና ወንደው የራሷ ነው ሲናቷ ልልባሌ ሆይ ልልባሌ ሆይ ልበሉለት ለዚህ ለወጣት ልልባሌ ሆይ ልልባሌ ሆይ ልበሉላት ለዚህ ለወጣት ልልባሌ ደመቀ ሰርጋቸው ልልባሌ ታውቀለጠ ልልባሌ ጭፈራው ምድራው ልልባሌ ምድር ተናወጠ ልልባሌ ለእናታቸው ደስታ ልልባሌ አባታቸው ኩራ ልልባሌ ጨዋ ልጅ ያስመካ ልልባሌ ያስከብራል በእውነት ልልባሌ ሆይ ልልባሌ ሆይ ልበሉላት ለዚህ ለወጣት አሽ ወይና አሽ ወይና አሽ ወይና ለሽ ትመጫለሽ የማነው ቤት ወይና የቁራዬ ደራ ወይና የጋሽዬ ነው ወይና የዛ የቀብራራ ወይና ወጋሳዩን ዛሬ ወይና ለማለቅ ተድረስ ወይና የእናት ያባቷን ቤት ወይና ልትሰናበት ነሽ ወይና አሽ ወይና ነሽ ትመጫለሽ ወገቧ አልሸት ነው ቀለቧ ችቦ አይሞላም ወገቧ ችቦ አይሞላም ወገቧ አልሸት ነው ቀለቧ ሰው ወረ ሰው ፈዟል አረብ ጊዜ ሁሉ ፈዟል ጨዋታ ነው እንጂ ሌላ ምን ተይዟል የሙሽራው ማማር የሚዜው ውበት የሙሽራው ማማር የሚዜው ውበት ልቤን አደረገው ዘርዘራሁ ልቤን አደረገው ዘርዘራሁ ለዳኜ ግዳም ስራ ታሞ ሲደረግ አብሮ ሲመታ ክሻው ሲረጋግ እጅሞ በደስታ እስኪ በጃጂ ጎም ጨብጨቦበት እስኪ ባባጂ ጎም ተናገሮበት አዲሶች ሙሽሮች ሁለቱም ውበት ግደማምተይ ደገባ ዳየንም ገለሽ ግደምየተይ ደገሜ ግደማምተይ ደገባ
የቆላ ረጋው ሰበር ተሰብስቦ ጎረቤት ጓደኛ ዘመድ ተሰባስቦ ሙሽሪት ሙሽራው ሰርጋቸው ታስቦ ሰርጋቸው ታስቦ በቦታ በለልታ እንደውም ጨፈረና አታሞ ሲደነቁ ስማታ ዳንክራ ገረነይ አካልናይኔ ደሞ ነው የቤተ ዘመዱ ዘመዳ ዘመዱ ሙሽሪት ያላችሁና ሙሽራው ያላችሁ ጓደኛ ያላችሁ ሙሽሪት ሙሽራው ሰርጋቸው ታስቦ በቦታ በለልታ እንዲሁም ጭፈራ አታሞ ሲደለቅ ያዝ እንግዲህ ሲመታ ዳንክራ ዛሬ እንግዲህ ከብዙ ድካም በኋላ ከብዙ ልፋት በኋላ ወደ መጨረስ ደርሰናል። ፋሚሊዎቻችን እንግዲህ እንደምታዩት ዛሬ ድምቅ ብለን ወደ እናንተ መተን አሪፍ ቆይታ እያሳለፈን እንገኛለን። እንግዲህ ፎቶ ሹታችንን በአሪፍ ሁኔታ እያጠናቀቀን ይገኛል። ሩታዬ እንዴት ነበር ቆይታ? አላወራችም ዛሬ እኔ ብቻ ነበርኩኝ ያወራሁትና እስኪ ዛሬ እንዴት ነበር ቆይታ? ዛሬ እንግዲህ በጣም ደስ የሚል ታይም ነው ያሳለፍነው። እውነት ለመናገር ማለት ከዚህ ቀደም ቬሎ ምናምን ለብሻ አውቃለሁ፣ ግን እንደ ዛሬ ስሜቱ እንጃ በጣም ነው ደስ የሚለው ይሄኛውና በጣም ልዩ ቀን ነው። ምናልባት ትክክለኛዋ ቀን ዛሬ ስለሆነ ደስተኛ ሆንኩትና በጣም ደስተኛ ሆኛለሁኝ እና ደግሞ አድካሚ ነው ስለምናገር ትንሽ ፎቶሽስ ብዙ ጊዜ ያደክማል። ቬሎ መቀየር ምናምን እንደውም አንተ ምንም አልደከመክም፣ ወዲያው ነው የምትለብሰው። ቬሎ መቀየር ባይዘው በጣም ያደክማል ግን በላይ ደግሞ ደስተኛ ሆነሽ ማየት ፈልጋለሁኝ። እግዚአብሔር ደግሞ በልጅ ባርኮን ከዚህ የበለጠ ደግሞ ደስተኛ የምንሆንበትን ቀን ማየት ናፍቆኛል እና በቃ እኔ ሩታዬን በሜካፕ አይቻት አላውቅም። እንደዚህ ሙሉ ሜካፕ ተጠቅማ አይቻት አላውቅም። እግዚአብሔርም በቃ ኖርማል ነገር ተጠቅምና ዛሬ ልክ የሆነ ቦታ ቁጭ ብላ ተጣበቀኝ ማለት ነው። ሌላ ሰው ነው የመሰለች በጣም በቃ ሌላ ሰው ማለት ነው። ግን አያስጠላባትም። ሙሉ ሜካፕ ያምርባታል። እንደዚህ የሚያምርብሽ ከሆነ ደግሞ ለአንዳንድ ፕሮግራሞች መጠቀም ጀምሪም ኖርማል ነውና ደስ ብሎኛል። ግን ውብ ሆነሻል እና ትንሽ አድካሚ ነበር። ዳገት ቁልቁለት ምናምን ቬሎ መቀያየሩ ሩታዬ ትንሽ እያደከማት ነበር በመሃል። በቃ እንዳውም ፈጣሪ መስገን ትንሽ ምግብ በላንና ነቃ አለ ነው ማለት ነው። እና አንዳንድ ቦታዎች ደግሞ ስንሄድ ፈረስ ግልቢያው ጋር የሆነ ቦታው ምናምን
እሱ ጋር ደግሞ ሞር በቃ ሩታ ፈርታ በላኝ አልበላኝ ያለች ፈረሱ ያስፈራል። ሲቀርበኝ እየፈራሁት ነበር። በጣም በጎልድ እንታይ ራቅ ከፈረሱ ጋር ግን ደግሞ በቃ ቫይቡ ደስ ይላል። ማይረሳ ላይፍ ነው። ያው ብዙ ጊዜ የምላችሁ ነገር አለ። ሰርግ አንዴ ነው ፋሚሊዎቼ። ድጋሚ ብንደግሰው ብዙ ላይ ያምርልን ይችላል። የመጀመሪያው ሰርግ ግን ሁል ጊዜ ያምራል። ስለዚህ በቃ ያለን የሌለን አቅም እንትን ብለን ማለት ነው በቃ እንደዚህ አይነት ቫይብ ማሳለፍ ግዴታችን ነው ፋሚሊዎቻችን። እና በጣም ደስተኛ ነበርን በውሏችንም። እናንተም እስከ መጨረሻው ቪዲዮ አብራችን ስለተከታተላችሁንም ከልብ እናመሰግናለን። ሌላው ያልነገርኳችሁ ነገር ፋሚሊዎቼ የምታዩት የተለያዩ ሱፎች፣ ቬሎች እንዲሁም ሜካፕ የተለያዩ ነገሮች እኛ ላይ ያያችሁት ነገሮች ዛሬ በኢትዮጵያ የመጀመሪያው የሰርግ ፓኬጅ አቅራቢ ፖል ፎቶና ቬሎ እንዲሁም ሜካፕ ከሱ ጋር በመሆን ነው ይህንን ፕሮግራም ያዘጋጀን የነበረው። ፎቶሹትንም ከሱ ጋር ነበረ እና በጣም አሪፍ ቆይታ፣ አቀባበላቸው ደስ ሲል ፈገግታ በፈገግታ ሆነን አንድም ጊዜ በቃ ምንም ሳንስቅ ያሳለፍንበት ሰዓት የለም እና እንደ ወንድምና እንደ እህት አይተውንም አሪፍ ታይም አሳልፈናል ከነሱ ጋር። እንግዲህ ፖልን አለመውደድ ትንሽ ይከብዳል። ከልብ እናመሰግናለን ሁላችሁንም ካሜራማኖችም እንዲሁም ቢሮ ውስጥ የምትሰሩ ሁላችሁንም ከልብ እናመሰግናለን። እንወዳችኋለን። ደስ ብሎናል። እናንተም እንደዚሁ ሰርጋችሁን ውብ በሆነ መልኩ በፖል ፎቶና ቪዲዮ እንዲሁም ሜካፕ ማሳመር ትችላላችሁ እና የተለያዩ ፓኬጆች አሉት ከአቅማችን ጀምሮ እስከ ላይ ድረስ ማለት ነው እና እንደ አቅማችን ማግኘት እንችላለን ማለት ነው እና ሁላችሁም ሰርጋችሁን በፖል ፎቶና ቪዲዮ እንዲሁም ሜካፕ አድምቁ እንላለን። እንግዲህ ፋሚሊዎቼ ከዚህ በኋላ ምን ይቀጥላል የሚሉት ነገሮች እኛም አናውቀውም። ዞር እያለን አንድ ግቢ ላይ ነው ያለነው እና እዚሁም ልናደር እንችላለን። ሩታዬ ካልበረዳት ያው ቬሎ ላይ ካፓ ምናልባት ስላለን በካፓ ሸፈን እናረጋታለን እሷን ማለት ነውና ለሶማሻ ያው ሩታዬ ብርዳችንም እንደሌሎች ሴቶች አይደለችም እና ቆይታችን ግን አሪፍ ነበረ ከምላችሁ በላይ በጣም ወደነዋል። ደስ እያለን ነበር እያሳለፈን የነበረው። አልተሳቀቅንም፣ እየተዝናናን እየሳቀን በቃ አሪፍ ቆይታ አሳልፈናል ማለት ነው። ከልብ እናመሰግናለን ሁላችንም እስከ መጨረሻው ስለተከታተላችሁ። እንወዳችኋለን። አትወጃችሁ? ኧረ እኔ በጣም የምወዳችሁ። እድሜ ጤና ይስጣችሁ። እምዬ ልጇ ስትል ሸብር ባለች ምድር አለች ምድር ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ እሺ ወንድሜ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ አበባዬ ያልቦ ሸዋ ነይ ከዘባ ያልቦ ስልሽ ተመለሽ